አንድ ተኩላና አንድ ጥንቸል። ከዕለታት አንድ ቀን አንድ ተኩላ ምግብ ለመፈለግ በየዓለቱ ስር ሲያነፈንፍ አንድ ትልቅ ቋጥኝ እግሩ ላይ ተጭኖበት ከመሬት ጋር አጣበቀው። ቢጎትት ቢታገል እግሩን ማለቀቅ አልሆንለት ብሎ በጣም ተጨነቀ። ከጥቂት ደቂቃዎች በኋላ አንዲት ጥንቸል ከዚያ ስታልፍ አየና፣ ጥንቸል ሆይ እባክሽን እርጅኝ፣ ይህንን ቋጥኝ ከላይ ላይ አንስተሽ እግሬን አላቂልኝ፣ በእንስሳት አምላክ ለምንሻለሁ አላት። ጥንቸሏ እንደምታውቀው እኔ ደካማና ትንሽ ፍጥረት ነኝ። ይህን ቋጥኝ ለማንቀሳቀስ ብዙ ጊዜ ይፈጅብኛል። የሆነ ሰውንና ከቋጥኙ ባለቀ ግን ምን ታደርግልኛለህ ብላ ጠየቀችው። ተኩላውም ለዚህ አታስቢ፣ እስክትፈነጅ ድረስ አበላሻለሁ፣ መብላት እስኪያቅትሽ ድረስ እመግብሻለሁ አላት። ጥንቸሏም ቋጥኙን ገፍታ በብዙ ትግልና ልፋት ከተኩላው እግር ላይ ማንቀሳቀስ ቻለች። ነገር ግን ተኩላው ገና ነፃ ከመውጣቱ ዘሎ ጥንቸሏን ከያዛት በኋላ አሁን እበላሻለሁ አላት። ጥንቸሏ ይህማ ፍጹም አይደረግም፣ ከሞት የዳነህን እንስሳ እንዴት ትበላ ታስባለህ አለችው። ተኩላው ሙሉ ቀን ምንም አልበላው፣ ስለዚህ የምበላው ነገር ያስፈልገኛል አለ። ጥንቸሏ በድጋሚ እንደዚህማ አይሆንም፣ ወደ ሀገር ሽማግሌዎች ሄደን እነርሱ ትክክለኛውን ፍርድ ይወስኑ አለች። እሺ ተባብለው ተያይዘው ሲሄዱ ከሽማግሌዎቹ አንዱን አገኙት። የመጡበትንም ጉዳይ ነገሩት። አዛውንቱም ሰው ሁለቱንም እንስሳት የሆነውን ሁሉ በዝርዝር ንገሩኝ አላቸው። እነርሱም ሁሉንም ነገር አንድ በአንድ አስረድተውት ሲጨርሱ ሽማግሌው ተኩላው ተሳስቷልና ጥንቸሏ በነፃ መለቀቅ አለባት ብለው ፈረዱ። በዚህን ጊዜ ተኩላው በጣም ተናደደ። አንተ ቆረቆንዳ ሽማግሌ፣ ጥንቸሏን ብቻ ሳይሆን አንተንም ጭምር ነው የምበላ አለው። ሽማግሌውም ሰው የደነገጠ በመምሰል አንተን እንዲህ ካስቆጣው ፍርዴ ትክክል አይደለም ማለት ነው። ስለዚህ ጉዳዩን እንደገና መርምሬ ትክክለኛ ፍርድ ሰጥ ዘንድ ማስረጃዎችን በቦታው ተገኝቼ መመልከት አለብኝ። ስለዚህ ሁለታችሁም መጀመሪያ ወደ ተገናኛችሁበት ቦታ ውሰዱኝና የሆነውን ነገር ሁሉ በቦታው በድርጊት ታሳዩኛላችሁ ብሏቸው ወደ ስፍራው ተያይዘው ሄዱ። ሲደርሱ ሽማግሌው ሰው እሺ ተኩላው እዚህ ጋር ነበር ወይስ እዛ ጋር? በትክክል የት ጋር ነበር ብሎ ጠየቀ። ተኩላው እዛ ጋር ነበርኩ አለ ቋጥኙ አጠገብ ተጋድሞ። ሽማግሌው ሰው ወደ ጥንቸሏ ዞረና አንቺ ደግሞ ይህንን ቋጥኝ ነው የገፋሽው? ይህ የማይታመን ነገር ነው። እስኪ እንዴት እንደገፋሽው አሳይኝ አሏት። ጥንቸሏም ቋጥኙን ቀስ በቀስ ገፍታ የተኩላው እግር ላይ አሳረፈችው። ሽማግሌውም ሰው እናም በዚህ ሁኔታ ነው ተኩላውን ያገኘሽው ብሎ ጥንቸሏን ጠየቃት። ጥንቸሏም አዎ እንዲሁ ነው ያገኘሁት አለች። ሽማግሌውም ሰው ወደ ተኩላው ዞር ብሎ እርግጠኛ ነህ በዚህ ሁኔታ ነው ጥንቸሏ ያገኘችህ አለው። ተኩላውም አዎን አለ። አዛውንቱም ሰው መልካም፣ ጉዳዩ እዚህ ላይ ያበቃል። ጥንቸል ሆይ አንቺም ወደምትሄጂበት ሂጂ፣ እኔም ወደ ነበርኩበት እመለሳለሁ። ተኩላውንም እዚሁ የነበረበትን ተወዋለን ብሎ ፈረደ። ተረት ይመልሱ አፌን በዳቦ አብሱ። ቃልሙድ